ቢስሚላህ ብዙ ጊዜ የአላህን ሱብሓነሁ ወተዓላን ችሮታ ከምክንያቶች ጋር ብቻ የምናስተሳስር ሰዎች አለን። ይህ ልክ እንዳልሆነ አላሁ ሱብሓነሁ ወተዓላ በቁርአኑ እንዲህ ሲል ይነግረናል። ያ ዘከሪያ ኢና ኑበሽሩከ ቢጉላሚን እስሙሁ ያሕያ። ዘከሪያ ዓለይሂ ሰላቱ ወሰላም እድሜው ገፍቷል፣ አቅሙም ደክሟል፣ ባለቤቱም መካን ነች። ኢቨን ወቀድ በለግቱ ሚነል ኪበሪ ዕትያ እስከ ማለት ደርሶ ነበር። በዙሪያው ያሉ ነገራቶች በሙሉ ጊዜ፣ ልጅ፣ ተስፋ እንዲሁም ወደፊት የሚባል ነገር የለም ይላሉ። ነገር ግን ከአላሁ ሱብሓነሁ ወተዓላ ጋር የተሳሰረች ቀልብ የለም አይቻልም የሚለውን አታቅምና ዘከሪያ ዓለይሂ ሰላቱ ወሰላም እጁን ወደ ላይ ዘርግቶ ጌታዬ ሆይ ካንተ የሆነን ልጅ ስጠኝ ይላል። ተአመል፣ ሰበብን ስጠኝ አይደለም ያለው፣ ካንተ የሆነን ልጅ ቀጥታ ስጠኝ ነው ያለው። አላህም ሱብሓነሁ ወተዓላ ምን ይለዋል? ያ ዘከሪያ ኢና ኑበሽሩከ ቢጉላሚን እስሙሁ ያሕያ። ዘከሪያ ሆይ እኛ በልጅ እናበሽርሃለን ስሙም ያሕያ የሆነ ከዚህ በፊትም አምሳያ በሌለው ልጅ እናበሽርሃለን ይለዋል። ምናልባት አቅሜ ደካማ ነው፣ ጤና የለኝም፣ ገንዘብም የለኝም ትል ይሆናል። ነገር ግን አላህ ሱብሓነሁ ወተዓላ ደካማ ነውን? የአላህ ሱብሓነሁ ወተዓላ ግምጃ ቤት ያልቃልን? እጅህን አንሳ። ዘከሪያ ዓለይሂ ሰላቱ ወሰላም አላህን እንደለመነው ለምነው የዘከሪያ ጌታ ያንተም ጌታ ነውና። ቀልቡን ከምክንያቶች ጋር ያስተሳሰረ ሰው አላሁ ሱብሓነሁ ወተዓላ ለምክንያቶች ይተዋል። ነገር ግን ቀልቡን ከአላሁ ሱብሓነሁ ወተዓላ ጋር ያስተሳሰረ ሰው አላህ ሱብሓነሁ ወተዓላ ምክንያቶቹን ገር ያደርግለታል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።